ልጁ ወደ ሴቶች መጸዳጃ ቤት በመሾለክ ከአስተማሪዋ ቦርሳ ውስጥ መጽሐፍ ለመስረቅ ይሞክራል። ሳይታሰብ ግን የአስተማሪዋን እጅግ አስደንጋጭ ምስጢር ደረሰበት። በድንጋጤ እየተንቀጠቀጠ ወደ ክፍሉ ተመልሶ ምንም እንዳላየ ለመምሰል ይሞክራል። አስተማሪዋ ግን ሁሉንም ነገር የተረዳች ትመስላለች። ስለዚህ ሆን ብላ ትምህርቱን አቋርጣ ከቦርሳዋ ውስጥ በደርዘን የሚቆጠሩ ቾኮሌቶችን አውጥታ ለሁሉም ተመለከተ። የክፍሉ ልጆች ቾኮሌቱን በጥሩ ስሜት እየበሉ ሳለ ልጁ ግን አንዲት ፍንጭ እንኳ ለመቅመስ አልደፈረም። ምክንያቱም አስተማሪዋ ጭራቅ እንደሆነችና ቾኮሌቱም መርዝ ሊኖረው እንደሚችል ጠርጥሯል። በእርግጥም ወደ ኋላ ዞር ብሎ ሲመለከት ቾኮሌቱን የበሉ ልጆች በሙሉ የፈዘዙ ይመስሉ ነበር። ይህንን ያየው ልጁ በፍጥነት ማስታወሻ ጽፎ ለሁለት የቅርብ ጓደኞቹ በመወርወር ቾኮሌቱን እንዳይበላ። ሳይታሰብ ድርጊቱን ያስተዋለችው አስተማሪዋ በዝምታ ከልጁ ጀርባ በመቆም ትከሻውን ያዘችው። የማይታዘዙ ልጆችን እንደምትጠላና ቾኮሌቱን በፍጥነት እንዲበላ አስጠነቀቀችው። ነገር ግን ልጁ በአስተማሪዋ ዛቻ ሳይፈራ ቾኮሌቱን ወርውሮ በመጣል አስተማሪዋ ጭራቅ እንደሆነችና እሷ የምትሰጣቸውን ማንኛውንም ነገር እንዳይበሉ ለጓደኞቹ ነገራቸው። መጀመሪያ ላይ ጓደኞቹ ቢጠራጠሩም በማግስቱ ግን ቾኮሌቱን የበሉ ልጆች ነፍስ እንደሌላቸው ሁሉ ዓይናቸው ፈዞና ሁኔታቸው ተቀይሮ ሲያዩ በልጁ ንግግር አመኑ።